የተኩስ አቁም ስምምነት ምንድነው? ጦርነት የሚያስቆም ግዴታስ ነው? ኢራንና አሜሪካ በቅድመ ሁኔታ የተያዘለት ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። በዚህ የተኩስ አቁም ወቅት በሆርሙዝ ወሽመጥ በኩል የመርከብ እንቅስቃሴ ይፈቀዳል። ይህ የሆነው አሜሪካና እስራኤል በጋራ በኢራን ላይ ጦርነት ከከፈቱ አንድ ወር በኋላ ሲሆን አሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ለነዳጅና ለሌሎች ከባህረ ሰላጤው ለሚደረጉ ወሳኝ የመርከብ እንቅስቃሴዎች ወሽመጡን እንደገና ካልከፈተች አጠቃላይ ስልጣኔዋን ያከትምላታል ብለው ከዛቱ ከሰዓታት በኋላ ነው። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክትም የተኩስ አቁም ስምምነት መደረጉን ገልጸው ምክንያቱም ከኢራን ጋር ዘላቂ ሰላምና የመካከለኛው ምስራቅን በሚመለከት ስምምነት ለመድረስ ጊዜ ስለሚያስፈልግ ነው ብለዋል። የተለያዩ የድርድር ነጥቦችም ከሞላ ጎደል በአሜሪካና በኢራን መካከል ስምምነት የተደረሰባቸው ቢሆንም የ2 ሳምንት ጊዜ ግን ከስምምነቱ እንዲጠናቀቅ እንዲሁም ተግባራዊ እንዲሆን ያስችላል ብለዋል። ይህንን የረጅም ጊዜ ችግር ለመፍታት መቃረብ ክብር ነው። ትራምፕ በኋላ ለፈረንሳይ ዜና ወኪል ኤኤፍፒ አሜሪካ ጠቅላላ እና የተሟላ ድል ማግኘቷ ምንም ጥርጥር የለውም ብለዋል። ነገር ግን የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት አሜሪካ ታሪካዊ ውድቀትም ገጥሟታል ብለዋል። በቀጣዮቹ 18 ቀናትም ፓኪስታን ውስጥም ድርድር እንደሚደረግም በመጥቀስ ዝርዝር ነጥቦቹን ተጠናቀው ኢራን በግንባር ያስመዘገበችው ድል በፖለቲካ ምድርም ይጠናከራልም ሲሉ አክለዋል። ፓኪስታን ጠቅላይ ሚኒስትር ሼህባዝ ሁለቱም ወገኖችም አስደናቂ ጥበብና ማስተዋልም አሳይተዋል። እናም ሰላምና መረጋጋትን ለማስቀጠልም ገንቢ በሆነ መልኩም ሲሳተፉ ቆይተዋል። የኢስላማባድ ንግግርም ዘላቂ ስምምነትም ለማምጣትም እንዲሳካ ከልብ ተስፋ እናደርጋለን እና በሚቀጥሉ ቀናት ተጨማሪ መልካም ዜናዎችንም ለማጋራት እንፈልጋለን ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በመካከለኛው ምስራቅ ግጭት ውስጥ የተሳተፉ ሁሉም አካላት በዓለም አቀፉ ሕግ የሚጠበቅባቸውን ግዴታ እንዲወጡና የተኩስ አቁም ውሎችንም በማክበር አካባቢውን ዘላቂና ሁሉን አቀፍ ሰላም ለማምጣት መንገዱን እንዲጠርጉም ጠይቀዋል። ነገር ግን እንደ ሌሎች ግጭቶች የ2 ሳምንት የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር አሁንም ብዙ ጥበብ የተሞላበት ዲፕሎማሲ ይፈልጋል። የተኩስ አቁም ማለት ምን ማለት ነው? እንደ ተባበሩት መንግስታት ድርጅት ከሆነ የተኩስ አቁም ለሚለው ቃል ዓለም አቀፍ ተቀባይነት ያለው ፍቺ የለም። ቃሉ የመጣው ተኩስ ማቆም ከሚለው ወታደራዊ ትዕዛዝ የመጣ ሲሆን ተኩስ መጀመር ለሚለው ትዕዛዝም ተቃራኒ ነው። ይህም ሁለት ተፋላሚ ወገኖች በድርድር ወቅት እንደሚወስዱትም ትርጉም ሊሆን ይችላል። የተባበሩት መንግስታት ድርጅት ተኩስ አቁምና ግጭት ማቆም የሚሉ ቃላት መካከል ብዙ ጊዜ ልዩነት እንዳለም ገልጸዋል። የግጭት ማቆም ጦርነት ለማቆም የሚደረግ መደበኛ ያልሆነ ስምምነት ነው ይላል። የተኩስ አቁም የበለጠ መደበኛ ነው። በተጨማሪም ይህም የተኩስ አቁም ዓላማን በቀጣይ የሚኖር የፖለቲካ ሂደትን መቼም ተግባራዊ እንደሚሆንና የሚሸፍነውም አካባቢን የሚያካትት ነው። ምን አይነት ወታደራዊ እንቅስቃሴም እንደማይፈቀድና እንደማይፈቅዱ እንዲሁም የተኩስ አቁሙ እንዴት ክትትል እንደሚደረግበትም ሊገለጽ ይችላል። ለምሳሌ በላይቤሪያ የእርስ በርስ ጦርነት በአውሮፓውያኑ 1993 እንዲጠናቀቅ የተደረገው የብሔራዊ ጊዜያዊ መንግስቱ ከላይቤሪያ አርበኞችና ግንባር እና ከተባበሩት የነጻነት ዘመቻ ጋር ስምምነት መድረሱ ነው። ሁለቱም ወገኖች የጦር መሳሪያ መታጠቅን እንዲያቆሙ፣ ወታደራዊ ቦታዎችንም ላለመቀየር ወይንም ላለማጥቃት፣ ተጨማሪ ጦርነትም ላለመቀስቀስና ፈንጂዎችና ተቀጣጣይ መሳሪያዎችን ላለመጠቀም ተስማምተዋል። የተኩስ አቁም ቋሚ ነው ወይስ ጊዜያዊ? ሁለቱም ሊሆን ይችላል ይላል የመንግስታቱ ድርጅት። የአንዳንድ ጊዜ በጦርነት ወቅት ያሉ ሁለት ወገኖች ጊዜያዊ ወይንም የመጀመሪያ ደረጃ የተኩስ አቁም ስምምነት ለማድረግ ይስማማሉ። ይህ የሚደረገው ጥቃትን ለመቀነስ ወይንም ሰብአዊ ቀውስንም ላለማቃለል ሊሆን ይችላል። ከአንድ ዓመት በፊት በእስራኤልና በሐማስ በሚመሩ ታጣቂ ቡድኖች መካከል ጊዜያዊ የተኩስ አቁም ስምምነት ለማድረስ ከስምምነት ሲደረስ ሐማስ 105 ታጋዮችን ሲለቅ፣ እስራኤል በበኩሏ 240 የሚሆኑ እስረኞችን ፈታለች። የመጀመሪያ ደረጃ የተኩስ አቁም ቀጣይ ድርድርን የሚያግዝና ዘላቂ የተኩስ አቁምን መንገድ ለመክፈትም የሚረዳ ከባቢን ሊፈጥር ይችላል። በአውሮፓውያኑ 2020 ኢትዮጵያ እና ኤርትራ በመካከላቸው ያለውን ግጭት ለማቆም ስምምነት ተፈራርሞ ነበረ። ይህ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ እንዲቻልም ነበረ። በዚህም ሁለቱ ሀገራት ጦርነት ያቆመውም የአልጀርስም ስምምነት ተፈርሟል። ሆኖም ግን በተስማሚዎቹ መካከል የሚጠበቀው እርምጃ ካልተወሰደ የተኩስ አቁም ስምምነት ለመጣስ አለማሳካትና በመሳሰሉ ምክንያቶች ጦርነት ሊያስከትሉ ይችላሉ። የተባበሩት መንግስታት ድርጅት በሊባኖስ የእርስ በርስ ጦርነት ለማቆም ተከታታይ የተኩስ አቁም ስምምነት እንዲደረስ በአውሮፓውያኑ 1978፣ 1981 እና 1990 ሞክሯል። ነገር ግን ከእያንዳንዱ ስምምነት በኋላ ጦርነት አገርሽቷል።
መጥቷል። በኋላም በ1975 የተጀመረው ጦርነት እስከ 1990 ቀጥሏል። በአንዳንድ ሁኔታዎች ደግሞ አንደኛው ወይንም ሁለቱ ተፋላሚ ወገኖች በመሬት ላይ ያላቸውን አቋም ለማጠናከር የተኩስ አቁሙን ሊቀጥሉበት ሊፈልጉ ይችላሉ። በሁለቱ ተፋላሚ ወገኖች መካከል የተሳካ የሰላም ንግግሮች ተከትሎ ጊዜያዊ ወይም ቋሚ የተኩስ አቁም ሊደረግ ይችላል። ለምሳሌ በአውሮፓውያኑ 1998 በሰሜን የአየርላንድ የተደረገው የጉድ ፍራይዴይ ስምምነት የአይአርኤስ እና ታማኝ ቡድኖቹ መሳሪያዎችን ከጥቅም ውጪ ለማድረግ መስማማታቸውን ያካትታል። ስምምነቱ ቀጣይ ያለው ሰላም እና ስምምነትን ለማበረታታት የታቀዱ አንቀጾችንም ይዟል። ምን አይነት የተኩስ አቁም አይነቶች አሉ? እስራኤልና ሐማስ በህዳር 2023 የደረሱት ጊዜያዊ የተኩስ አቁም የሰብአዊነት ተኩስ አቁም ብለው ጠርተውታል። ሰብአዊ ተኩስ አቁም ግጭቱን ለመቀነስ ወይንም ሰብአዊ ቀውስን ለማቃለል አንዳንድ ጊዜ ጥቅም ላይ ሊውል ይችላል። ለምሳሌ የሱዳን መንግስት በዳርፉር ያካሄደው ጦርነት ለ45 ቀናት በማስቆም የሰብአዊ እርዳታ እንዲደረስ ከሱዳን ነጻ አውጪ ንቅናቄ እና ከፍትህ እና የእኩልነት ንቅናቄ ጋር የተኩስ አቁም ስምምነት ላይ ደርሷል። በአውሮፓውያኑ 2004 ኢንዶኔዥያ በሱናሚ ከተመታች በኋላ በአካባቢው እርዳታ እንዲደርስ የኢንዶኔዥያ መንግስትና ፍሪ የተባለው ንቅናቄ የተኩስ አቁምን አውጇል። መልክዓ ምድራዊ የተኩስ አቁም ተብሎ የሚጠራው ደግሞ በተወሰነ አካባቢ ላይ የሚደረግ የተኩስ አቁም ስምምነት ሊሆን ይችላል። በአውሮፓውያኑ 2018 ደግሞ የተባበሩት መንግስታት አደራዳሪ የየመን መንግስትና ሁቲዎች በቀይ ባህር ሆዴይዳ ወደብ ዙሪያ የሚደረገውን ጦርነት በማስቆም የአካባቢውን ህዝብ ለመጠበቅ ከስምምነት ላይ ደርሰው እንደነበር የታሪክ መዛግብት ያሳያሉ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።